ኤርትራ እንደ ትግራይ እንደ ኤርትራ ልትሆን ነው የሚልም በጣም ሰፊ መልእክት ላስተላልፍ ለአቶ ጌታቸው ረዳ ንስሐ ግባ። ስለ ሰሜን እዝ በአደባባይ ወጥተህ ካለህበት አለሁበት ከሌለውበት የለውበትም ግን ውሳኔውን ሰምቻለሁ። ማን ነው ወደሚለው እንምጣ። አይ ቲንክ ተመልካቾችም አርቲክሉ ፐብሊክ ሲሆን ስለሚያገኙት ማን ነው ወደዚህ፣ ምክንያቱም ገና ኤርትራ እንደ ትግራይ እንደ ኤርትራ ልትሆን ነው የሚልም በጣም ሰፊ አጀንዳ ግን ነክተኑ የምናልፈው አጀንዳም ስላለ ማን ነው የገፋው የሚለውን እንመልከተው። የፌደራል መንግስቱ ሚና ራሱ ነው የገፋው ብዬ ነው የማምነው። አንዳንዶች ፌደራል መንግስት ነው እንዲህ ቢያደርግ ኖሮ ይላሉ። እኔ ግን ፌደራል መንግስት ምን ማድረግ ነበረበት የሚል ጥያቄ ነው የማነሳው። ምርጫ ነው ዘሩ። አንደኛ ልክ ነው እናንተ ማለት የታሪክ የበላይነት ያላችሁ የተለያችሁ። አሁን ይሄ የትግራይን ህዝብ እያልኩ አይደለም። I'm talking about ስለ ቲፒኤልኤፍ እና በዛ ዙሪያ ስለተሰባሰቡ ሊቃን ነው ያነሳለው። ብዙ ጊዜ ችግር ስላለ ነው ልክ የስታነሳ የትግራይ ጠላት ምናምን ትባላለህ። የተለመደ የብሔርተኞች ይጋ ነው። ብሔርተኛ ባህሪው ነው። የሆነ ስለ ኦሮሞ ኤሊት ስታነሳ ወይ ኦሮሞ ኦነግ ስታነሳ የኦሮሞ ጠላት ይሏል። ስለ ፋኖ ምናምን ስታነሳ የአማራ ጠላት ይሏል። እኔ አሁን ብዙ ጉዳይ አይደለም ቢኮዝ በተለይ ከተዋት ጋር በተያያዘ በትግራይ ህዝብና በዋት ማለት መንፈራቀቅ እያየው ስለሆነ ብዙ ድሮ ያስጨንቀኝ ነበር። ከምሬ ነው የምነግርህ ያስጨንቀኝ ነበር። ቢኮዝ ዘ ሞመንት ቲፒኤልኤፍ ስትል የትግራይ ጠላት ስለምትደረግ ማለት ነው። አሁን እሱን ተሻግረነዋል ብዬ አምናለሁ። የሆነ ሆኖ ግን ህወሓት ኦኬ ወደዛ ነገር እንዳይገባ ወደ ሽብርተኛ ከፊል መንግስት እንዳይገባ ምን ይደረግ ነው አይደለ? ወይም ማን ነው ወደዛ እንዲገባ እያደረገ ያለው ነው? አንዱ እነሱ ያሉትን መቀበል ነው። አንደኛው መፍትሄ ዘር ምን ማለት ነው? እነሱ ያሉትን መቀበል ማለት አዎ እናንተ የተለያችሁ ናችሁ፣ ዩኒክ ናችሁ እናንተ ልዩ የኢትዮጵያ አንጎል የኢትዮጵያ ምናምን ብሬን የሞተር እያልክ እሱን ተቀብለህ መኖር ነው አንደኛው። ይህን ከተቀበልክ ደግሞ በዛ ቁመና ልክ መስጠት ያለብህ ነገር መስጠት አለብህ ማለት ነው። በፓወር ሊሆን ይችላል፣ በሪሶርስ ሊሆን ይችላል፣ በተለያየ መንገድ በዛ መጠን ባልከው መጠን መስጠት አለብህ። አንድ እሱን ፌደራል መንግስት ካደረገ ሊስተካከል ይችላል። የሚገባቸውን ስልጣን የትግራይ ኃይል ወይም ትግራይ ክልል የሚገባትን ፓወር በፌደራል መንግስት አለማግኘቷ ሊሆን አይችልም። አሁን ወደዛ ልመጣልህ ነው። ጥሩ ነጥብ ነው ዘሩ። መጀመሪያ ምን ሆነ ይኸውልህ፣ አሁን ከበረሃ ሲመጡ የመጀመሪያው ላይ ማለት ነው ከሻቢያ ጋር ሲመጡ የብሔር ጭቆና ብለው መጡ። ኦኬ የብሔር ጭቆናው ቅድም ያልኩ ግን ውስዋሱ ቅድም ያልኩ ነው። እኛ ዩኒክ ነን፣ የተለየን ነን፣ ወርቃማ ነን፣ እንኳን ከእናንተ ወርቃማ ዘር ተፈጠርን ምናምን በአደባባይ ትርክት ነው። ይሄ ትርክት እንደምታውቀው የወርቃማነት ትርክት እንደነበረ ታውቃለህ። እንኳንም ከሌላ አልተፈጠርኩም የሚል ትርክት እንደነበረ ታውቃለህ። የዚህ ሁሉ ድምር ሆነና መጡ። ደን 1983 ስልጣኑን ተቆጣጠሩት። ሴንትራሊ አስኳሉ ሻቢያ ሆነ፣ የሻቢያ ትርክት ሆነ። ኢትዮጵያ መንግስት እኔ ለረጅም ጊዜ የሻቢያ ትርክት ወይም ደግሞ የኤርትራ ብሔርተኝነት አስኳል ነበር ብዬ ነው ማምነው። ይሄ ሌላ ኢሹ ስለሆነ ሌላ ጊዜ እንነጋገራለን። ኢትዮጵያን የመራት የኤርትራ ሐሳቢ ነው ብዬ ነው፣ የኤርትራ ብሔርተኝነት ነው የመራቱ መለስ እስካለ ድረስ በዋናነት ኢትዮጵያ የተመራችው በኤርትራ ብሔርተኝነት ነው ብዬ ነው ማሰው። ከኢሳያስ የከፋ ኤርትራ ብሔርተኝነት ባይዘው ኢሳያስ ይሻላል ከአቶ መለስና ከአቶ ስብሃት የኤርትራ ብሔርተኝነት ላይ እነመለስ ይበልጣሉ። 4 ኪሎ የተቀመጠው መንግስት ከሞላ ጎደል የኤርትራ ብሔርተኛ መንግስት ነው የነበረው። እንተወሱን ለጊዜው የኤርትራ ብሔርተኝነት መንግስት መጣ 83 ሽግግር መንግስት መሰረተ። ከዛ በኋላ ቁጭ ብሎ ምን አለ? እኛ ማለት የተለየን ነን፣ ዩኒክ ነን፣ እኛ ማለት የታሪክ ባለቤት ነን፣ ሌላው አይታመንም። ስለዚህ ስልጣኑን እኛ መቆጣጠር አለብናል። ዩኒክ ናቸው። ያውም ደግሞ ከሆነ ኤሪያ ደግሞ ከዛም እኮ አውራጃዊነትም አለው። ከሆነ አውራጃ የመጡ ቤተሰብም አለው። የከሌ ቤተሰብ ብለህ ስብሃታውያን ቤተሰብ ለምሳሌ we have to control ለፌደራል መንግስቱን ሙሉ ለሙሉ ኮንትሮል ማድረግ አለብናል። ከዛ ጠቅላይ ሚኒስትርነቱን፣ ኤታማዦር ሹምነቱን፣ አየር ኃይል አዛዥነቱን፣ የውጭ ጉዳይ ሚኒስትርነትን፣ ፋይናንስ ኃላፊነትን፣ ፌደራል ጉዳዮች ቀላል እንዳይመስል ፌደራል ጉዳዮች በጻይ ይዞት የነበረው ፌደራል ጉዳዮች ማለት ሁሉንም ክልሎች የሚቆጣጠር ማለት ነው። በነገራችን የለም አሁን ፌደራል ጉዳዮች ሚኒስትር ዘሩ ፌደራል ጉዳዮች ማለት የክልሎች አለቃ ማለት ነው። ለንገር እኔ በፕራክቲካሊ ስለማውቅ ሚኒስትር ፕሬዚዳንት የሚመደብለት 4 ኪሎ ቁጭ ብለን ነው። 4 ኪሎ ቁጭ ብሎ ፌደራል ጉዳዮች
ለየክልሎቹ ፕሬዝዳንት ይመድባል፣ ለየክልሎቹ በጀት ይመድባል። 4 የህወሓት ሰዎች ስማቸውን ምነግርህ ሰዎች ተመድበው 4 ኪሎ ቁጭ ብለው አፋርን አንተ ተቆጣጠር፣ ሶማሌን አንተ ተቆጣጠር፣ ጋምቤላን አንተ ተቆጣጠር ተብሎ ሁሉም ደግሞ የትግራይ የህወሓት አባላት የህወሓት ከፍተኛ ካድሬዎች ናቸው። በስም እናውቃቸው ናቸው ባይዘው። ስለዚህ ፌደራል ጉዳዮችን ኮንትሮል አደረገ፣ ክልሎቹን ሁሉ ተቆጣጠረ፣ ውጭ ጉዳይ ሚኒስትርነትን ተቆጣጠረ፣ ደህንነቱን ባለቤት ሆነ፣ ሚሊቴሪውን ባለቤት ሆነ፣ ጠቅላይ ሚኒስትርነቱን ባለቤት ሆነ። በቃ ምንድን ነው የቀረው? ይሄ የመጣው ከምንድን ነው? ከኤክሰፕሽናሊዝም ነው። እኛ እንለያለን፣ እኛ ያልተቆጣጠርነው ነገር አፈር ይበላል። ስለዚህ ሌስ ኮንትሮል ኤቭሪቲንግ። ሁሉንም ተቆጣጠሩት። የመከላከያ ጀነራሎች እኮ ዛሬ ጀነራል እያሉ የሚቆፈሱት ትግራይ ቁጭ ብለው አለማፈራቸው ይገርመኛል እንጂ 80% የሚሆነውን የተቆጣጠሩት እነሱ ነበሩ። ወደ ፌደራል መንግስቱ እየመጣው ግን ኦኬ አለ ፌደራል መንግስቱ ሽብርተኝነቱን በፓርላማ እንዳጸደቀው አነሳለት። ከዛ በኋላ ወደ ወደ ምዝገባ ሲመጣ ምርጫ ቦርድ ወይዘሮ ብርቱካን ጥያቄ አነሳች። እኔ ከሽብርተኝነት ተፈርጆ የነበረን ድርጅት ወደ መደበኛ ፓርቲ ለመመለስ ህግ የለኝም፣ ህግ ስለሌለኝ የግዴታ ህግ ሳይኖር አልሰጥም አለች ወይዘሮ ብርቱካን። ኦኬ ብለው ፓርላማው ህግ ወደ ማውጣት ሄደ። ህግ ሲያወጣ ምን አለ? ትላንትና በሽብርተኝነት የተሳተፉ ትላንትና ፌደራል መንግስቱን በኃይል ሊጥሉ ያሉ አካላቶች የሽብርተኝነታቸውን ከተዉ፣ በኃይል መንግስትን መጣል ከተዉ ይመዘገባሉ፣ ጥያቄ ያቀርቡና ይመዘገባሉ ቢል አዋጅ አወጣላቸው። ፓርላማው አጸደቀ አዋጁን። አዋጁን መሰረት አድርገው ክርክር ነበረ። አይ ሪኒስቴት ነው የምንደረገው፣ ዝም ብሎ ይሰጠን ቢኮዝ እኛ ኤክሰፕሽናል ነን፣ ያን የመሰለ ፓርቲ የአፍሪካ ልዩ ፓርቲ ምናምን አሉ። አይ እንግዲህ ህግ ነው፣ ህግ ስለሆነ ምንም ማድረግ አልችልም። ወይዘሮ ብርቱካን የምርጫ ቦርድ ኃላፊ ናት። ያወጣችው ነገር እውነቷን ነው። በህግ ውስጥ አንድ የሆነ ድርጅት ከመንግስትነት አልፎ ሽብርተኛ ሆኖ ኃይል መንግስትን ሊጥል ሲል ተመልሶ ሲመዘገብ የለም አዋጁ መጥቶላችኋል፣ በአዋጁ መሰረት ተመዝገቡ ተባሉ። ያኔ ውስጣቸው ቢኮዝ በጦርነት አንድ የነበሩት ክፍልፍላቸው ወጣ። ቁጭ ብለው ገምግም ሲሉ መገምገም አልቻሉም። በነገራችን ላይ ጦርነቱ እንዳልገመገሙ ታውቃለህ። መገምገም አልቻሉም። ቢኮዝ እርስ በርስ መባላት ጀመሩ። ፍራክሽን ተፈጠረ። ተሰነጠቁ ለሁለት። የጌታቸው ቡድን መጣ፣ የነደብረጽዮን ቡድን መጣ። ለምን የመጣው? ጦርነቱ አጀማመሩ እስካሁን የጦርነቱ እንዴት ተጀመረ አልገመገሙ። አቶ ጌታቸው ራሱ በድፍረት ለምን ሰሜን ዕዝ መጣችሁ አይናገርም ነበር። እኔ እንደውም በዚህ አጋጣሚ መልእክት ላስተላልፍ ለአቶ ጌታቸው ረዳ፣ ንስሐ ግባ። ስለ ሰሜን ዕዝ በአደባባይ ወጥተህ ካለህበት አለሁበት ከሌለሁበት የለሁበትም ግን ውሳኔውን ሰምቻለሁ ብለህ ንስሐ ግባ። እንደው ይህን ጥሪ ንገርልኝ ለጌታቸው ረዳ። በቃ ንስሐ ይግባ በዚህ ጉዳይ ላይ። የሁሉ ነገር መነሻው እሱ ስለሆነ ማለት ነው። ስለዚህ ልዩነቱ ተፈጠረ። ዘሩ ልዩነቱ ሲፈጠር ፍራክሽን ሲፈጠር እነ ደብረጽዮን ወጥተው አዲስ አበባ መጡ። ሰዎች መድቦ መጣ። በህጉ መሰረት ሰርተፊኬት ይዞ ወደ ትግራይ ሄደ። ትግራይ ሄደ ሰርተፊኬቱን ይዞ ሄደ እኮ ምክንያቱም እነ ጌታቸው ይወስዱብኛል ብሎ ማለት ነው። ሰው መጥቶ ፈርሞ ሰርተፊኬት ይዞ ወደ መቀሌ ሄደ። በዛ መሰረት ተንቀሳቀስ ሲባል ልክ ነገሮች ሲረጋጉ አንቀበለውም ሰርተፊኬት እንደ ማፈር መውሰድ አለ። ፌደራል መንግስቱ እንዴት ነው ተጠያቂ የምታደርገው? እዚህ ጋር ኦልሬዲ እነ ጌታቸው ረዳ ወጥተው ኦኬ በሰርተፊኬቱ እናንተ ከወሰዳችሁ ተጠያቂነቱን ትወስዳላችሁ እኛ የለንበትም ማለት እነ ጌታቸው ደነገጡ። ስለዚህ እዚህ ጋር ያለ የፌደራል መንግስቱ ጥፋት ልክ አይደለም ልንል የምንችለው ነገር ምንድን ነው የሚል ጥያቄ ነው ያነሳውልህ ያለሁት። ማንገፋቸው ወደሚለው እነሱ የሄዱበት ስቴፕ ነው መታየት ያለበት። ከዛ ውጪ ግን ወደ መፍትሄ ስንመጣ እንደው ይሄን በሆነበት ወደ ክልል ሽብርተኛና ወደ ምን ከሚሄዱ ሁሉንም አዋጁንም ሰርዘን ምንም ሰርዘን ህወሓት ወደ ድርጅት ይምጣ መፍትሄ ሊሆን ይችላል። ወደፊት አላውቅም፣ እሱን ዲስከስ እናድርግበት። በዚህ ደረጃ ነው የማየው።